በሀገራችን ብሎም በመዲናችን ከሰማይ ጠቀስ ፎቆች ገጠርን ከከተማ እስከሚያገናኙት መንገዶች ለአንገት ማስገቢያ ከምንቀልሳቸው መኖሪያ ቤቶች እስከ ልጆቻችን መማሪያ ትምህርት ቤቶችና እስከምንታከምባቸው ሆስፒታሎች ግንባታ ድረስ ቁልፍ ሚና የሚጫወተው እጅግ ተፈላጊ ግብዓት ወርቃማው አፈር ሲሚንቶ ከተሞች እንዲያምረው ለሰዎች አኗኗር ምቹ እንዲሆኑ የተፈጥሮ ገጸ በረከቶቻችን ወንዞች ተገድበው የብርሃናችንና የመልማታችን ዋስትና እንዲሆኑ ወሳኝ ሚና ካላቸው ግብዓቶች መካከል ከቀዳሚዎቹ ነው ሲሚንቶ። ሀገራችን ለሲሚንቶ ምርት የሚሆን ከፍተኛ የግብዓት ክምችት እያላት ለዘመናት የቤት ሥራችንን ባለመስራታችን የተነሳ ሲሚንቶ የሁሉም ግንባታ ሥራዎች ቁልፍ ችግር እንደሆነ ዘመናትን ተሻግሯል። ከዚህም ባለፈ አማካይ ዓመታዊ የነፍስ ወከፍ የሲሚንቶ ፍጆታችን ከአፍሪካም ሆነ ከዓለም ሀገራት ጋር ሲነጻጸር እጅግ ዝቅተኛ ስለመሆኑ ጥናቶች ያመለክታሉ። ታዲያ ይህ የዘመናት ችግራችን ትርጉም ባለው ደረጃ ይቃለል ዘንድ በማኑፋክቸሪንግ ዘርፍ ከትውልድ ትውልድ ሲተላለፍ የቆየ የዘመናት ልምድ ያካበተውና ለሺዎች የሥራ ዕድል የፈጠረው ኢትዮጵያዊ ኩባንያ ኢስት አፍሪካን ሆልዲንግ ዘርፈ ብዙ ኢንቨስትመንት ላይ ከተሰማራው የቻይና ግዙፍ ኩባንያ ዌስት ኢንተርናሽናል ሆልዲንግ በፈጠሩት ጥምረት ለሚ ናሽናል ሲሚንቶ ተጠነሰሰ። የወርሃ የካቲት 25ኛው ቀን 2013 ዓ.ም ለኢትዮጵያና ኢትዮጵያውያን ከቀንም በላይ ነው። ዘመናትን የናኘው የሲሚንቶ ችግር ትርጉም ባለው መልኩ የሚቃለልበት የዓመታት ውጥን አንድ ብሎ ሊጀምር ችቦ የተለኮሰበት ተስፋን ያነገበ ብሩህ ቀን። በአማራ ክልል ሰሜን ሸዋ ዞን የእንሳሮ ወረዳና አካባቢው ነዋሪዎች ደግሞ የዘመናት የመልማት ጥያቄያቸው ዳጎስ ብሎ የሚመለስበትን ታላቅ ብስራት ያዩና የሰሙበት ልዩ ቀን ነው። ዕለቱ በኢትዮጵያዊ ኢስት አፍሪካን ሆልዲንግና በቻይና ዌስት ኢንተርናሽናል ሆልዲንግ ኩባንያ ሽርክና በ2.2 ቢሊዮን ዶላር ወጪ ሊገነቡ ከታቀዱ ፕሮጀክቶች መካከል በመጀመሪያው ዙር በ600 ሚሊዮን ዶላር የሚገነባው የለሚ ናሽናል ሲሚንቶ ፋብሪካ የመሰረት ድንጋይ የተጣለበት ታሪካዊ ቀን ነው። በናሽናል ሲሚንቶ አክሲዮን ማህበርና በቻይና ዌስት ኢንተርናሽናል በጋራ በምንገነባቸው የተለያዩ ፋብሪካዎች ፕሮጀክቶች የማስተዋወቅና መሰረት ድንጋይ ማስቀመጥ ፕሮግራም ላይ ጥሪያችንን አክብራችሁ ስለተገኛችሁ በታላቅ አክብሮት እንኳን እንደመጣችሁ ለማለት እወዳለሁ። ይህ ታላቅ የምስራች ነው። የለሚ ናሽናል ሲሚንቶ አክሲዮን ማህበር የኢንዱስትሪ ኮምፕሌክስ ግንባታ ከአካባቢው በላይ በሀገር አቀፍ ደረጃ በድህነት ላይ ለሚደረገው ዘመቻ ትልቁ መብራት ነው። ከአዲስ አበባ በ130 ኪሎ ሜትር ርቀት ላይ በምትገኘው ለሚ በ150 ሄክታር መሬት ላይ የሚገነባው ለሚ ናሽናል ሲሚንቶ ፋብሪካ በቀን 10,000 ቶን ክሊንከር ወይንም 15,000 ቶን ሲሚንቶ የሚያመርት ሲሆን በሲሚንቶ ፋብሪካ ግንባታ ታሪክ በኢትዮጵያ ብቻም ሳይሆን በአፍሪካም ጭምር ተወዳዳሪ የሌለው ግዙፍ ፋብሪካ ነው። ይህ ዘመናዊ ግዙፍ ፋብሪካ የተገነባለት ቅድመ ማሞቂያ ወይንም ፕሪሂተር ከፍታው 174 ሜትር ሲሆን ይህም በሲሚንቶ ኢንዱስትሪ የዓለም ትልቁ ፕሪሂተር እንዲሆን አስችሎታል። በመደበኛ የህንፃ ግንባታ ስሌት ብናየው ከባለ 52 ወለል ህንፃ ጋር ተስተካካይ ከፍታ መሆኑን ልብ ይለዋል። ከዚህም በተጨማሪ ከጥሬ ዕቃ ማስገቢያ እስከ ሲሚንቶ መጫኛ ያለው የፋብሪካው ርዝመት በወጥነት የ1 ኪሎ ሜትር ርዝመት ያለው ሲሆን ይህም ከዓለማችን ታላላቅ ፋብሪካዎች መካከል አንዱ ያደርገዋል። የለሚ ሲሚንቶ ፋብሪካ ብቻውን ቢወሰድ እኮ በጣም ትልቅ ኢንቨስትመንት ነው። ኢትዮጵያ እስካሁን ያላትን ምርት ደምሮ ግማሽ ያክል የሚያመርት ፋብሪካ ነው። ሰሜን ሸዋ ስትራቴጂክ ቦታ ነው ያለው። ለማዕከል በጣም ቅርብ ነው። ትልቅ ፖቴንሻል ደግሞ አለው። በሲሚንቶም በጂፕሰም በሌሎች መስኮችም ትልቅ ፖቴንሻል አለው። የኩባንያው አጠቃላይ ህልምና የፋብሪካው ሳይዝም ከኢትዮጵያ ፍላጎት ጋር የሚሄድ ነው።
ሲሚንቶ ማምረትን ጨምሮ በበርካታ ኢንቨስትመንቶች ላይ በመሰማራት በሺዎች ለሚቆጠሩ ዜጎች የሥራ ዕድል ከመፍጠርም ባለፈ ለሀገር ልማትና እድገት ከፍተኛ አስተዋጽኦ እያበረከተ የሚገኘው ሀገር በቀሉ ኢስት አፍሪካን ሆልዲንግ ከቻይናው ግዙፉ ዌስት ኢንተርናሽናል ሆልዲንግ ጋር በሽርክና ለመስራት የተጓዘው ርቀትና ያስመዘገበው ውጤት ከኢንቨስትመንትነቱም ባለፈ ሀገራዊ ፋይዳው የጎላ ነው። ግዙፉ የለሚ ናሽናል ሲሚንቶ ፋብሪካ ግንባታ ሂደት በበሳልና ቁርጠኛ አስተዳደር እየተመራ ሲያጋጥሙ የነበሩ ተግዳሮቶችን በጥበብ እየፈታ የተለያዩ የግንባታ ሂደቶችን አልፎ እነሆ በ20 ወራት ጊዜ ውስጥ ሊጠናቀቅ በቅቷል። ፕሮጀክቱ ቃል በተግባር የታየበት የመንግስት ድጋፍና ክትትል ያልተለየው ሌት ተቀን የመስራት ባህል የዳበረበት ህዝብና መንግስት እንደ አይናቸው ብሌን የሚጠብቁት ፕሮጀክት እንደሆነ ነው ለፍጻሜ በቃው። እንደ ኢትዮጵያ ላሉ ገና የመልማትና የእድገት ጉዞ ላይ ለሚጣደፉ ሀገራት ይህን የግንባታዎች ሁሉ ዋነኛ ግብዓት የሆነውን ሲሚንቶ የማምረት ኢንቨስትመንት ጠቀሜታው እጅግ የጎላ ነው። በሺዎች ከሚቆጠሩ ኢትዮጵያውያን በተጨማሪ በግንባታ ሂደቱ ከ2000 በላይ ቻይናውያንን ባለሙያዎች ያሳተፈው ይህ ሀገራዊ ፕሮጀክት በሁለቱ ሀገራት ዜጎች መካከል ከፍተኛ የእውቀትና የቴክኖሎጂ ሽግግር እንዲደረግም አስችሏል። በቀን 15000 ቶን ሲሚንቶ የሚያመርተው ለሚ ናሽናል ሲሚንቶ ፋብሪካ በሙሉ አቅሙ ወደ ሥራ ሲገባ ለ5000 ዜጎች ቀጥተኛና ለ20000 ዜጎች ቀጥተኛ ያልሆነ የሥራ ዕድል እንደሚፈጥር ይጠበቃል። የለሚ ሲሚንቶ ፋብሪካን ብንወስድ ሌላ ህዳሴያችን ነው። ዘመኑ ባፈራው የረቀቀ ቴክኖሎጂ ተገንብቶ ወደ ሥራ እየገባ የሚገኘው የለሚ ናሽናል ሲሚንቶ ፋብሪካ እንደ ባዮማስ ቴክኖሎጂ ያሉ አማራጭ የኃይል ምንጮችን በመጠቀም ሀገራዊውን የግሪን ኢነርጂ ኢኒሼቲቭ ይደግፋል። ለሚ ናሽናል ሲሚንቶ የአካባቢውን ማህበረሰብ ተጠቃሚ የሚያደርጉ እንደ ትምህርት፣ ጤናና መሰረተ ልማት አውታሮች ግንባታ ላይ በመሳተፍም ለአካባቢው ልማት የበኩሉን ከፍተኛ አስተዋጽኦ እያበረከተ ያለና ማህበራዊ ኃላፊነቱን ለመወጣት የተዘጋጀ ግዙፍ የሀገር ፕሮጀክት ነው። ለፋብሪካው የውሃና የኃይል አቅርቦት ለማመቻቸት የተሄደበት ርቀት ብቻውን ሌሎች ፋብሪካዎችን መገንባት የሚያስችል ኢንቨስትመንት ነበር ማለት ይቻላል። የመብራት ፕሮጀክቱ 78 ኪሎ ሜትር ርዝመት የሸፈነና 200 ሜጋዋት ኃይል መሸከም የሚችል የኃይል መስመርና በአይነቱ በአገራችን የመጀመሪያ የሆነ የቤት ውስጥ የኃይል ማከፋፈያ ሰብስቴሽን ግንባታ በ24 ሚሊዮን የአሜሪካን ዶላር ተገንብቶ ለአገልግሎት በቅቷል። ለፕሮጀክቱ የውሃ ማጎልበት ሥራን በተመለከተም ከ28 ኪሎ ሜትር ርቀት ላይ ከተቆፈሩ 3 ጥልቅ የውሃ ጉድጓዶች መስመር የተዘረጋ ሲሆን ግንባታውን ለማጠናቀቅም 450 ሚሊዮን ብር ወጪ ተደርጎበታል። ከዚህም በተጨማሪ ከሲሚንቶ ፋብሪካው በ28 ኪሎ ሜትር ርቀት ላይ ግዙፍ የሲሚንቶ ግብዓት ማምረቻ ኳሪ ሳይት በ34 ሚሊዮን የአሜሪካን ዶላር ወጪ ተገንብቶ ለአገልግሎት በቅቷል። ኢስት አፍሪካን ሆልዲንግ ከዌስት ኢንተርናሽናል ሆልዲንግ ጋር በደረሰው የሽርክና ስምምነት መሰረት ግንባታው ተጠናቆ ለአገልግሎት ከበቃው ለሚ ናሽናል ሲሚንቶ ፋብሪካ በመቀጠል እዚያው ለሚ ላይ ከቀደመው ፋብሪካ ተመሳሳይ ማምረት አቅም ያለው አዲስ የሲሚንቶ ማምረቻ መስመርና ተገጣጣሚ ቤቶች ማምረቻ ፋብሪካ የመገንባት በገዳ ልዩ ኢንዱስትሪ ፓርክ በተለያዩ ኢንቨስትመንቶች የመሳተፍና ድሬዳዋ አቅራቢያ በሚገኘው መልካ ጀብዱ የተለያዩ ፋብሪካዎች የሚገነቡበት ኢንዱስትሪያል ኮምፕሌክስ የመገንባት እቅድ ይዞ እየሰራ ይገኛል። ሀገር እንገነባለን።